ይነበብና ትርጉሙን ነው የምናየው። እናንተ የአረፍተ ነገር ትሰሩበታላችሁ። ኦኬ ካም መምጣት። ኦኬ ካም መምጣት ነው። ጎ መሄድ ባክ መመለስ ነው። ስሊፕ መተኛት ስሊፕ። ለምሳሌ ስሊፕ ላይ አረፍተ ነገር ስሩ። I went to sleep መተኛት ፈልጋለሁ። ስዊም መዋኛት ስዊም። ኦኬ I like to swim መዋኛት ይወዳለሁ። ድሪንክ መጠጣት I like to drink water I like drinking water መጠጣት። እናንተ እንደዚህ በዚህ ፎርሙላ አረፍተ ነገር ትሰሩበታላችሁ። ኦኬ ኢት መብላት ነው። ኢት ሂር መስማት ሂር ስናነብ ሂር እንላለን። ኦኬ ሊስን መዳመጥ ሊስን። እዚህ ጋር ሊስትን ነው ስታዩት ሊስትን ነው፣ ግን ቲ ሳይለንት እናረጋታለን ዋጥ እናረጋታለን። ሶ ሊስን መዳመጥ። ኦኬ ስፒክ መናገር ቴል መናገር መንገር ቴል መንገር ነው። እዚህ ጋር ስፒክ መናገር ከሆነ ቴል መንገር። ኦኬ ቶክ አይደለም ቶክ ማውራት። ሉክ መመልከት ነው። ዋች መመልከት ይመሳሰላል። ሉክ ኤንድ ዋች ሴም። ሉክ አት ሚ ወደ እኔ ተመልከት። ዋች ዘ ቲቪ ወደ ቲቪ ተመልከት። ኦኬ ዌይት እዚህ ጋር ምንድነው ዌይት ፍሪደም ነፃነት ማለት ነው። ዲሞክራሲ ማለት ነው። ኦኬ ኤዱኬሽን ትምህርት፣ ናውሎጂ እውቀት ነው። ጀስቲስ ፍትህ፣ ጀስቲስ ፎር ኤገሌ የምንለው ፍትህ ለኤገሌ እንደማለታችን ነው። ኦኬ ፊሎሶፊ ፍልስፍና፣ ሪሊጅን ሃይማኖት፣ ብሊቭ እምነት፣ ትሩዝ እውነት፣ አንደርስታንዲንግ መረዳት፣ ፕሮግሬስ እድገት፣ ሳይንስ፣ ካልቸር ባህል፣ ኢማጂኔሽን ሀሳብ፣ ክሬቲቪቲ ፍጠራ፣ ኢንቴግሪቲ ታማኝነት፣ ኢኳሊቲ እኩልነት፣ ትምህርት፣ ኢንትራንስ መግቢያ በር ማለት ነው። ኤግዚስታንስ መኖር፣ ፌይለር ውድቀት ፌይለር ስናነብ፣ ፍሪደም ነፃነት፣ ፍሬንድሺፕ ጓደኝነት፣ ጄኔሬሽን ትውልድ፣ ጊፍት ስጦታ፣ ግሮዝ እድገት፣ ጋይዳንስ መመሪያ፣ ሄትድ ጥላቻ፣ ሄልዝ ጤና፣ ሄት ቁመት፣ ሄሮይዝም ጀግንነት፣ ሂሚሊቲ ትህትና። ታንክስ ፎር ዋቺንግ። ቫዮለንስ ምንለው ቫዮለንስ አመፅ። ኦኬ ቫዮለንስ ካላችሁ አመፅ ነው። ኮንፍሊክት ግጭት ኮንፍሊክት። አግሬሽን ትንኮሳ ትንኮሳ ነው። ኦኬ አግሬሽን ወይ አሰልት ማለት እንችላለን። አሶልት ጥቃት አሶልትም ትንኮሳ ይሆናል፣ ጥቃትም ይሆናል። መቃየር እንችላለን። ኦኬ ዋር ጦርነት ዋር ነው ምንለው። አቢዩዝ በደል ወይ እንግልት። ኦኬ በደል ወይ እንግልት አቢዩዝ እንላለን። በደል ቴሮሪዝም ኦኬ ቴሮሪዝም ስናነብ ቴሮሪዝም ሽብርተኝነት። ኦኬ ቴሮሪዝም ሽብርተኝነት። ኦኬ ራይት ስናነብ ራይት ኦኬ ሁከት ወይ ብጥብጥ ራይት ብለን ነው የምናነበው። ክሩሊቲ ጭካኔ ሆስታሊቲ የጠላትነት ስሜት ሆስታሊቲ እንላለን። ሃርም ጉዳት ሃርም። ኦኬ ትሪት ዛቻ ወይ መስፈራሪያ ወይ ዛቻ ትሪት እንላለን። ኢንጀስቲስ ኢፍትሃዊነት። ኦኬ ግፍ ማለት ነው። ፍትሃዊነት ያልሆነ ኢንጀስቲስ ኢፍትሃዊነት ወይ ግፍ እንላለን። ኦፕሬሽን ጭቆና ነው። ኦኬ ሪቢሊየን አመፅ ሄልዚ ጤነኛ ማለት ነው። ሄልዚ ካለው አግሊ ስናነብ አግሊ ነው የምንለው። መልከጥፉ አግሊ እንላለን። ኦኬ ፑሽ መግፋት ነው።
ፊክሽን ልብ ወለድ ፊክሽን እንላለን። ልብ ወለድ። ኤክስቴሪየር ውጫዊ ኤክስቴሪየር ውጫዊ ነው። ኦኬ ወር ጦርነት ወር እንላለን። ወር። ኦኬ ጊቭ መስጣት ነው። ኦኬ ኤርዝ ምድር እዚህ ጋር የዚህን